አብዛኛው የኢትዮጵያ ኮሚኒቲ በአሁን ሰዓት ማጆሪቲ ቲኔጀር የሌለው ልጅ በጣም ውስን ነው። ብዙ ልጆች አሉ። ቢያንስ አንድ ሃውስሆልድ ከ2 እስከ 3 ልጅ አለበት፣ አንድ ፋሚሊ ማለት ነው። እና ያ ሲባል እንዴት ነው? ያ ማለት እንዴት ነው? እዚህ ሀገር የመጣን ኢትዮጵያ ስደተኞች በ3 እጥፍ በ4 እጥፍ ተባስተናል ማለት ነው። እና ከልጆቻችን ጋር በጣም ትልቅ ቤሪየር መሀላችን ትልቅ ክፍተት አለ። አሁን ልጆቻችን እዚህ ሀገር ተወልደው ያደጉት አብዛኞቹ ወረቀት በማጣት የተነሳ ዩኒቨርሲቲ ያልገቡ አሉ፣ ትምህርታቸውን ፕሮሲድ ያላደረጉ አሉ። አሁን ስለ ወረቀት ላወራ አይደለም የመጣሁት፣ ግን መፍትሄ ብዬ የማስበው ምንድን ነው? አብዛኞቻቸው ዲፕሬሽን ውስጥ የገቡ አሉ፣ አይደንቲቲ ክራይሲስ የገጠማቸው አሉ፣ ከፋሚሊ ጋር መግባባት የከበዳቸው አሉ፣ ሱስ ውስጥ የተዘፈቁ ብዙ ልጆች አሉ። ይሄ አደባባይ ምስጢር ነው፣ ምንም የምንካካደው ነገር የለም። ግን አሁን ያንን ለማስተካከል ምን ማድረግ አለብን የሚለውን ብናወራበት አትሊስት መፍትሄ ሊያመጣ ይችላል። አንዳንዴ እኛም ቤተሰቦች ምን አይነት አመለካከት አለን? ዩኒቨርሲቲ መግባት አለመቻል የዓለም መጨረሻ አድርገን እናየዋለን። ባንናገርም አይዞህ ምናምን ብንልም ባፋችን፣ ግን ኤክስፕሬሽናችን እና የምናደርገው ነገር ኢትስ ላይክ ዩኒቨርሲቲ ስላልገባ ይዘ ፌሊየር፣ በቃ ፌሊየር ነህ፣ ህይወት አበቃ። ኖ፣ ዩኒቨርሲቲ መግባት መቻል አንድ ሰክሰስ ነው፣ አንድ የህይወት ሰክሰስ ነው። ግን ሙሉ የህይወት ሰክሰስ አይደለም፣ መዳረሻ አይደለም፣ ዲስቲኔሽን አይደለም። ዩኒቨርሲቲ ሳይገቡ ብዙ ተአምር የፈጠሩ ሰዎች አሉ የምናውቃቸው ማለት ነው። አልተርናቲቭ ማመቻቸት መቻል አለብን። ኦኬ ልጄ ዩኒቨርሲቲ አልገባም፣ ከዛ ደግሞ ምን እናድርግ? እኛ አማራጭ ብለን የምናየው ያው ሁሉም ሰው ኢሚዲየት አጠገቡ ካለው ነገር አኳያ ነው። በቃ ትምህርት ቤት አልሄደም ኤክስፒሪየንስ ጌን ያድርግ ብለን ታውን እናመጣቸው ነው። ታውን ይሰራሉ። ብዙ እዚህ ሀገር የተወለዱ ትምህርታቸውን የጨረሱ ልጆች ታውን ከኛ ጋር ሳካ ሲሸከሙ ምናምን አያለው። ጥሩ ነው ኤክስፒሪየንስ ማግኘት፣ ዝቅ ብሎ መማር ጥሩ ነው። እንደ ክፋት አይታይም። ግን ደግሞ እንደ አማራጭ ሌላ ብዙ ነገር መስጠት እንችላለን። እኔ አንድ አማራጭ ብዬ የማስበው ነገር ምንድን ነው? ስኪል ማስተማር። ልጆቻችን ትምህርት ቤት ከመላክ ጎን በጎን ስኪል መማር አለባቸው። ስኪል ማለት ካርፔቲንግ፣ ለምሳሌ ካርፔቲንግ፣ እንጨት ስራ፣ ቁምሳጥኖች፣ ሼልፎች በዘመናዊ መልኩ ፕሮፌሽናል በሆነ መልኩ ማስተማር ለወንዶቻችን። ኤሌክትሪሽያን ማድረግ፣ ኤሌክትሪክ መስራት፣ ኢፖክሲ ፍሎሪንግ ማስተማር። ለሴቶቹ ደግሞ እንደዚሁ ዲዛይኒንግ፣ ባግ ዲዛይኒንግ፣ ሌዘር ዲዛይኒንግ፣ ፋሽን ዲዛይኒንግ፣ የእጅ ስራዎች፣ ጁለሪ ዲዛይኒንግ፣ እደ ጥበብ የሚባል ነገር ነበር አይደለ? ድሮ ሀገር ቤት ስንማር እደ ጥበብ መማር ነው። ልጅ አናጢ አይሆንም፣ ልጅ ኤሌክትሪሽያን አይሆንም ተብሎ እንደ ዝቅተኛ ስኪል መታየት የለባቸው። በጣም ወርዚ የሆኑ ስኪሎች ናቸው። ልጆቻችንን ይሄን ነገር በዚህ ነገር ኢኩፕ ብናደርጋቸው የራሳቸውን ቢዝነስ ክሬት ማድረግ ይችላሉ። አሁን ዘመኑ ሶሻል ሚዲያ ነው፣ ዘመኑ ኢንተርኔት ነው። ያለውን ችሎታ ሪከርድ አድርጎ ዩቱብ ላይ ፖስት በማድረግ በዩቱብ ኢንካም ጀነሬት ማድረግ ይችላል። ሶሻል ሚዲያ ላይ ፖስት በማድረግ ጀነሬት ማድረግ ይችላል። የራሱን የሆነ ኮሚኒቲ፣ የራሱን የሆነ ባዝ መፍጠር ይችላል። ስለዚህ ዩኒቨርሲቲ ብቻ ስላልሄዱ ያላቸው አማራጭ ታውን ብቻ ነው ተብሎ መታየት የለበትም። ሌላ አማራጮች ኤክስፕሎር መደረግ አለባቸው። ከዛም ደግሞ ምን ማድረግ አለብን? ልጆቻችን ከኛ የሚሻሉበት ምን የተሻለ ነገር አላቸው? እዚህ ሀገር በመወለዳቸው ምን ኦፖርቹኒቲ ያላቸው ብለን ብናስብ የቋንቋ ኦፖርቹኒቲ ያላቸው፣ እንግሊዝኛ በጣም ይናገራሉ፣ ፍሉዌንት ናቸው። እንደዛም ደግሞ አንዳንዶቹ የሀገሩን ቋንቋ የሚናገሩ አሉ፣ ዙሉ የሚናገሩ አሉ፣ አፍሪካንስ የሚናገሩ አሉ፣ መጽሐፍ ማንበብ የሚችሉ አሉ። ይሄንን እውቀታቸውን ወደ ገንዘብ መቀየር ነው። ዌብሳይት ጀነሬት አድርጎ አንድ ተማሪ እንግሊዝኛ ማስተማር ይችላል። ቻይና ላለ ሰው፣ ኢትዮጵያ ሀገር ቤት ላለ ሰው፣ አረብ ሀገር ያሉ ሰዎች አሉ እንግሊዝኛ ቋንቋን መማር የሚፈልጉ። እንደዛውም ደግሞ ካምፓኒዎች አሉ ትርጉም የሚፈልጉ፣ ዲስክሪፕሽን በእንግሊዝኛ በተለያዩ ቋንቋዎች እንዲጻፉላቸው የሚፈልጉ ካምፓኒዎች አሉ። እነሱን አፕሮች ማድረግ፣ እንዴት ሊድ ጀነሬት ማድረግ እንደሚችሉ ኦንላይን ላይ ማስተማር። ከዛ አልፎ ተርፎ ደግሞ መጽሐፎች መተርጎም፣ የህፃናት መጽሐፎች ለምሳሌ ተረት መጽሐፎችን በተለያዩ ቋንቋዎች፣ በአፍሪካንስ የተጻፈውን ወደ እንግሊዝኛ፣ በኢሲዙሉ የተጻፉትን ወደ እንግሊዝኛ፣ በእንግሊዝኛ የተጻፉትን ወደ ኢሲዙሉ፣ ወደ እንግሊዝኛ፣ ወደ አማርኛ፣ ወደ ዋሬቨር እንደዚህ አይነት ስኪሎችን
መስጠት፣ ማስተማር፣ መንገድ ማሳየት አንደኛ ከዲፕሬሽን የሚያድናቸዋል። ሁለተኛ ፊውቸርሊ ማሰብ ይችላሉ። የሆነ ነገር ጀነሬት ማድረግ ይችላሉ። ኦኬ ማወቅ ያለብን አንድ ማመን ያለብን የኛ ጄኔሬሽን እና የእነሱ ጄኔሬሽን መሀል ጋፕ አለ። ያንን ጋፕ እንዝጋው አይደለም፣ እንዴት እናጥብበው ነው። እንዴት እናጥብበው? ከኛ የተሻለ ኦፖርቹኒቲ እንዴት እንስጣቸው? እዚህ ሀገር በመወለዳቸው አይደንቲቲ ክራይስ ተሰምቷቸው ማደግ የለባቸውም። ፊት አያረጉም። እዚህም ፊት አያረጉም፣ ኢትዮጵያም ሲሄዱ ፊት አያረጉም። ሰው ንፋስ ላይ ያለ ማህበረሰብ እንደሆኑ መታየት የለባቸውም። ብዙ ኦፖርቹኒቲ ያላቸው፣ ወረቀት አለመኖር ያለ መጨረሻ አይደለም። ኢቭን ዶ ነገሮችን ቢያከብድም ግን ደግሞ ስቲል there is a light at the end of the tunnel እንደሚባለው ሆፕ ተስፋ መስጠት መቻል አለብን። ከዛም አልፎ ተርፎ ብዙ ነገሮች አማራጭ ማየት አለብን። ስኪልድ ማድረግ መቻል አለብን። የእጅ ስራ ሙያ በጣም ወሳኝነት አለው። ብዙ አይነት ሙያዎች አሉ እዚህ ሀገር፣ ብዙ አይነት ሙያዎች አሉ። ልጆቻችሁን እንዲህ አይነት ነገር ላይ ማሳተፍ የምትፈልጉ ከሆነ የተለያዩ ሙያዎች፣ የተለያዩ ትምህርት ቤቶች ጋር ኮንታክት አለን። በምን አይነት መልኩ ልጆቻችሁን ማስተማር እንዳለባችሁ፣ የትኛውን ስኪል ይፈልጋሉ የሚለውን አሰስ አድርገናቸው፣ ኢንተርቪው አድርገናቸው፣ ፎርም አለን። ፎርሞችን ሞልተው ወደ የሚፈልጉበት ፊልድ እንመራለን። አናግሩን፣ ኮንታክት አድርጉን። ዋን ስቴፕ አት ታይም ያሉንን አማራጮች እና ያሉንን ኦፕሽኖች ተጠቅመን ልጆቻችንንም ራሳችንንም ወደ ተሻለ ነገር እናሳድግ።